እንዴ ያቺ ጎተራ ልጅ እኮ መጣች። አንቺ ምን ልትል ነው? እኛ ያለውን ሰምታ ነው እንዴ ልትመጣ የፈለገችው? ኧረ አባሽ እንዴ እዛርቅ ብዬ ባዝላት ተንጠልጥላ ቀረች አለ ያገሬ ሰው። ምን አርግ ብላ ነው ልመጣ ነው እዛ ነው የምትለው። ትምጣ ደግሞ እዛ ቆሻሻ ውስጥ የሚጥላት ጋ ነው እኮ ነው ገኒ ስሚ እሷ ትሻላለች ብለን ስንል እኮ ብለ መጥቼ ልቀድኳል። አዝነንላት አንቺ ነሻ እኔና አንቺ መጣ ነው ጦስ ምን አይነት ወዴን መኪና ሁሉ ቀርቶ መቀመጥ ሁሉ አቅቶኛል ብላ እሷ አሁን አዲስ አበባ መምጣት አቅቷት ነው እንዴ? ልጁ ናት ድምፅሽ ሄደ እኮ ገንዬ፣ ድምፅሽ ሄደ። እኔ ጠንበላል ድምፅሽ ርቋል ገንዬ። እኔ ምን አውቃለሁ? ድምፅሽ ርቋል። አሁን አለ አውሪ እስኪ። እኔ የምልሽ መቅድዬ ምንድን ነው የምትይው? ፈለገች እንዴ ደግሞ እሷ ልትነጅሰን? ሰላም፣ እንዴት አመሻችሁ? ሳርክዬ እንዴት ነሽ? ሰላም ዋልሽ? እንዴት ነሽ? አንቺ ዱቄታም፣ አንቺ የተመታሽ እርኩስ፣ እኔ ነው አላስገባ የምትይኝ? እየጣልኩሽ ነው የምወጣው። እኔ አሁን ወደ ገደለው በሰላም ነው። ሰላም እንዴት ዋል? እኔ ወደ ገደለው እግዚአብሔር ይመስገን። ሁላችሁም ሰላም ብያችኋለሁ። ምን አገባሽ? ስሚ ተለማምጨሽ እንገባ ነው ፓርላማውን ማክበር አለብሽ እንዴ አንቺ ፓርላማውን አንቺ ትጾሚያለሽ። የሰንበር ነው እንዴ በላሹ ምላስ? ኢየሱስ ክርስቶስ አድነሽ እንዴ! አንቺ ለምንድን ነው ፓርላማውን ልትንቀ የፈለግሽው? አንቺ አይደለም ገንዬ፣ አኮ የተከበረ ነው የተከበረ ነው። ምን ሆነሻል? የፓርላማው ነው እንዴ? አንቺ ከፍሰ ፍርዬና ገኒ ግን ቆይ ፍርዬና ገኒ ግን ታሰብኳቸው። እቺ ቆማጢት ቆይ ላገኛት፣ እሷም እየደወልኩ ነው ፓርላማ እንዳይከበር ማድረጋት። እናንተ አታስገቡኝም? ማነው እንዴ እንደዛ አናስዘርበላ እንደዚህ አይነት እኛ ስለቀየር ሄደሽም እኛ ስለተመጫለሽ አባል አይደለሽም። አሁን አንቺ ስሚ፣ አንቺ አሁን የፓርላማው አባል አይደለሽም። አንድ በይ። ሁለተኛ ብዙ አጀንዳ ይዘን መጀመሪያ ስሚ ብዙ አጀንዳ ይዘን ተጨንቀን ተጠበን ያመጣነው ከኛ ልታጠፊ ውጪ። ከዚያ ቆይ አንዴ ላውራ። አንቺ ስነ ስርዓት ላውራ። አንዴ ጥያቄ ተጠቂ ምንድን ነው የምታወሪው? የግል ጥያቄ ከሆነ ሰርክዬ ገንዬ አይደለም የፈለግኩት። የሆነ ሰው ቤት ሼር አድርጉኝ በእናታችሁ። አጥቼ ነው ካገኛችሁ ሼር አድርጉኝ። ፈልጌ ነው ብፈልግ አጥቼ አንድ ሰንበዲ ስቱፒድ ውመን አለች። በቃ የእሷን ብቻ ነው ፈልገው። በእናትሽ ልጠይቅሽ ነው እንጂ ሼር አደርግልሻለሁ ሰርኬ፣ በእናትሽ። እሺ አሁን ጀስት ነው ታረግልኝም? እሺ ሰርክዬ፣ ሌላ ቀን ግን ፓርላማውን በተጠንቀቅ ማክበር አለብን። በኋላ ገኒ ቆይ ልጠይቅሽ። ስሚ ሰርኬ፣ እኛ ስንቀየር አትመጭም። እኛ ሰላም ስንሆን ምትመጪው ቤት ወይ እንቀየራለን። ቆዩ እሺ፣ ይቅርታ ስጠይቃችሁ ይቅርታ። እሺ በአናቴ ልቁም፣ በቪዲዮ ጥቼ ልከርበትና ቆሜ ይቅርታ ልጠይቅ። አይ ችግር የለውም። የመጀመሪያ ስለሆነ አሁን ውረጅልን። አሁን ተነግሮ እስቲ አንድ መቶ እስቲ ልብ ስጡኝ ከወደዳችሁኝ። ሰው እስቲ ልብ ስጡኝ እስቲ ከወደዳችሁ። መስዬ ላይ ለበሽ ፍራስ አንቺ ትዘብዮ ቆይ ዝምባት ሰው አልናፈቃችሁ? በአንዳንዴ ልበጥብጥ እስቲ እኔ ገባሽው። ውጪ እኛ ስንት ስራ አለብን። ቆይ ለራሳችን የምንሰራው ስራ አለ። አንቺ ትቀልጃለች እንደ ልበጠብጥ። አንዳንዴ ናፈቀኝ ሰው መቅደኛ ታችኛለሽ። ልብ ስጨኝና ልውጣለሽ።
ሰዓት እየሄደ ነው። ታይፕ ሰርኬ ታይ ወይ ገኒ ዛሬ ምንድን ነው ቀኑ? እኛ እኮ ስራችንን አጓጉል የሚያደርገን እኮ ስንት አለ። አንቺ ምን ሆነሻል? ሰርኪም ዛሬ መጣ እንዳናውራ አፋችን አጓጉል ነው እኮ ልታረግ የመጣችው። ሰርኪም ተልከሽ ነው። አዎ ብር ተከፍሎሽ ነው። ብር ተከፍሎሽ ነው። እናውቃለን ሰርክዬ፣ ምንም ችግር የለም የኔ ቆንጆ። አዎ ተልከሽ ነው። ተልኮማን የኔዳችንን መመለስ እናውቅበታለን እኛ እንዴት እንደምንመልስ። አዎ ችግር ጠብቂ። ስንቀየር አትመጪ፣ ሰላም ስንሆን ትመጫለሽ። እኛ ጋማ ገንዬ አሁን መስዬ አለሽ። እኔ ማታ ደግሞ ብሽ የቀረሽ መስሎኝ ነበር። መስዬ አለሽ የኔ እናት ተመስገን አስገባኝ። ወይኔ መስዬ ግን አናስገባም። አሁን እኛ ምን አስባ ነው ገኒ ያለችሽ ነው ገኒ ወይዘሮን አስገቢያት። ሰላም ሆናችሁ ስብሰባ ላይ ውዬ መጣሁ። ግን እኮ እኔ ምን ከይቅርታ ጋራ ምን ሆነሻል? አስደገሙብሽ እንደ እንትኑ ላይ ኮሜንቱ ላይ እኔ ምን ታረጋለሽ? እሷ አረጋብቼ ውስጥ ገብቼ ኤክስፕሌን ሳረግ ቆይቼ ልጅቷ የለች። ምን ታረጋለሽ? ምንድን ነው የተናገርሽው? ኮፒ ሊንክ አድርጉ እናንተ። መልዕክት ላኩኝ። 3 ይቅርታ እንድጠይቅ አሁን ወደዛ አትግቡ። ይቅርታ በግድ ነው እንደ ይቅርታ የምታስጠይቂያት? ወይ በእናትሽ ገንዬ፣ ኧረ ሌላውን ታየው። አሁን እንዴ ታዲያ ይቅርታ መጠየቅ ገንዬ፣ ቆይ ስሚማ፣ ቆይ ስሚ ገንዬ፣ አሁን ዩዘር ይቅርታ እንድትጠይቅ ብላ ነው የመጣችው አስተላልፋ። ነገ እቺ ሴትዮ ይቅርታ መጠየቅ አለባት። እስቲ እንጠብቃለን። አሁን ስለዛ ሴትዮ ይጅባት ገንዬ። እኔ አሁን የምልሽ ነገር አሁን የዚች ሴትዮ ነገር በቀደም ለታ ያወራ ነው